ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬም ተመልሼ መጥቻለሁ። እንኳን ደህና መጣሽ በሉኝ። እንደዛውም ደግሞ ላይክ እና ኮሜንት ሰብስክራይብ እያደረጋችሁ ፕሊዝ አግዙኝ። እህታችሁ ነኝ። ወደኋላ አትጎትቶኝ ወደፊት እንድንሮጥ አድርጉን ማለት ነው። ስለዚህ ቤተሰቦች ዛሬ ደግሞ ብዙን ጊዜ ያው እኔ ትኩረት የማደርገው ስደት ዓለም ላይ ያሉት እህቶቼ ላይ ነው። ምክንያቱም ያለሁበት ነገር ስለሆነ ቁስሉ የሚገባኝ ህመሙ የሚገባኝ ድካሙ የሚገባኝ ለኔ ስለሆነ ነው። ለኔ የኔ ቤት ያለው እኔ ውስጥ ያለው ድካም እናንተ ጋር አለ። እኔ ጋር ያለው ህመም እናንተ ጋር አለ። እኔ ጋር ያለው ጥያቄ እናንተ ጋር አለ። ስለዚህ እነዚህን ጥያቄዎች እናንተ ጋር የሚፈጠረው እኔ ጋር የሚፈጠረው ጥያቄዎችን ለመመለስ ዛሬ መጥቻለሁ። ዛሬ ይዤ የመጣሁት ርዕሱ ደግሞ ምን ይመስላል መሰላችሁ? ብዙውን ጊዜ በኢሞ ላይ በዋትስአፕ በተለያየ አይነት ፕላትፎርሞቹ ከጓደኞች ጋር ስናወራ ለብዙ ሰው ጥያቄ ነው። ይሄ ጥያቄ እኔ ብቻ የሚፈጠር ይመስለኝ ነበር። ለካ እኔ ብቻ ሳይሆን ብዙ እህቶቼ ጋር አለ ማለት ነው። ምን ይመስላችኋል ጥያቄው? እኛ ለባሎቻችን ወይ ደግሞ የዛሬ ጭኛ የነገ ፍቅረኛ ወይ ደግሞ ባለቤቴ ለምንለው ሰው ገንዘብ ስንልክላቸው ለምንድነው ቴንኪው የማይኖረው ነው የሚባለው? ቴንኪው ለምን አይሉንም? እናመሰግናለን ለምን አይሉንም ብሎ ብዙዎቹ ይጠይቃሉ። that's my question okay ለኔም ጥያቄ ነው። እንግዲህ ይሄንን ነገር እንዴት መሰላችሁ እኔ አፕሮቭ ማድረግ ወይ ደግሞ እንደዚህ እንትን የሆነ ማብራሪያ ሲሰጥበት ሳስበው ሳሰላስለው ምን መልስ አገኘው መሰላችሁ? አንደኛ ሰውየው አመሰግናለሁ የማይልሽ ምክንያቱ ለኔም የማይለኝ ምክንያቱ እንደ ግዴታ ወይ ደግሞ እኔ እንደ ፍቅርና እንደ ደግነት አስቦ ሳይሆን እኔ ግዴታ እንዳለብኝና እሱ ደግሞ ሙሉ መብት እንዳለው ስለመሰለው ነው። ስለዚህ ውዷ እህቴ ይሄ ያንቺ ችግር ሳይሆን የሰውየው ችግር ነው ማለት ነው። ስለዚህ አትጨነቂ። ሌላ ደግሞ ምን ይመስልሻል? ገንዘብ ስትልኪለት አመሰግናለሁ የማይልሽ ምክንያቱ ሰውየው ስለ ልቦና ችግር ስላለበት ነው። ዳትስ ሰውየው ስለ ልቦና ችግር አለበት ስልሽ አንድ ሰው ገንዘብ እርዳታ ሲያገኝ ገንዘብ ሲሰጪው እሱ ደግሞ ተቀባይ ሲሆን የበታችነት ስሜት ይሰማዋል። ምክንያቱም ሲቀበል ሳይሆን ሲያመሰግን ነው የበታችነት ስሜት የሚሰማው ማለት ነው። ማመስገን ማለት ለሱ የበታችነት እንደተሰማው አንቺ ከሱ በላይ ሆነሽ አንቺ እንደረዳሽው እንዳገሽው አመሰግናለሁ ከዚህ አንስተሽኝ እኮ እዚህ አደረሽኝ አንቺ እኮ ነሽ እንዲያረክሽልኝ እኔ እኮ አልነበረኝም ይሄ ነገር ባንቺ እኮ ነው ያገኘሁት ካለ እሱ የበታችነት ራሱን የበታች እንዳደረገና አንቺን ከፍ እንዳደረገች ስለሚሰማው አመሰግናለሁ አይልሽም። ሌላ ደግሞ ምን ይመስላችኋል? ሰውየው የልቦና ችግርና የፍቅር እጥረት ስላለበት ነው። የፍቅር እጥረት ያለበት ሰው ገንዘቡ ካገኘ በኋላ አመሰግናለሁ የምልበት ምላስ የለውም፣ ይሞታታል እንጂ ማለት ነው። ምክንያቱም እሱ የሚፈልገው አንድና አንድ ትኩረቱን የሰጠው ገንዘብ ላይ እንጂ ድካምሽ ላይ ሳትተኝ ማደርሽ ላይ ሳትበይ መዋልሽ ላይ ጉልበትሽ መድካሙ ላይ ሳይሆን ያለው ሰውዬ አእምሮ አንድና አንድ ገንዘብ ላይ ብቻ ነው ብቻ ስለሆነ ነው በቃ። ስለዚህ አያመሰግንሽም። ይሄንን ማገናዘብ ያለብን እኛ ነን ማለት ነው። ሌላ ደግሞ ምን ይመስልሻል መሰለሽ? ኢቴሙ ነሽ እኮ እናቴ፣ እኔም እኮ ኢቴሙ ነበርኩኝ። ስለዚህ እንዳይት እንደዚህ ስለሆነ እውነት እንትን ይመስላችኋል? ቃል ይመስላል። ማምላክን እንደዛ ስለሚያየው ነው ማለት ነው። እንደ ኢቴም ይቆጥርናል ማለት ነው። ኢቴም እንግዲህ በየባንክ ቤቱ ላይ ሄደን እንደውም እዚህ ኢትዮጵያ ላይ አላውቅም እንደዛ አይነት ነገር ይኖር አይኖር፣ ግን ምናልባት አዲስ አበባ ላይ ምናምን ሊኖር ይችላል። እኔ አላውቅም፣ ምክንያቱም እኔ አዲስ አበባ ውስጥ ሆነም ስለማላውቅ ማለት ነው። አላውቅም። እዚህ አሁን ዱባይ ላይ ያው ባልወጣም እና ባላይም አንዳንድ ጊዜ ከሰዎች ጋር ስንሄድ ብር ሲወስዱ አያቸዋለሁ ማለት ነው። በየመንገዱ ላይ ኢቴም አለቻ እንደዚህ ውስጥ ምናምን ካርድ እየከተቱ ወይ ደግሞ ኮዳቸውን እያስገቡ ምናምን የሚወስዱት ማለት ነው።
ብሩን ከወሰዱት በኋላ ይሄዳሉ እንጂ ቴንኪው አይሏትም ማለት ነው። ለዛ ነው እግዚአብሔር ለዛ ነው በቃ ምንም አትጠራጠሩ። በቃ ይሄ ማምላክ ይሄ ቪዲዮ ሲሰራ ማለት ከራሴ ጋር ራሱ እየተጣላሁትኝ እየሳኩ ምናምን ነበረና ሀሳቡን እንኳን ሳብራራ ራሱ ለራሴ ይሄንን አስቤበት መልሱ ትክክለኛ ይሄ ነው የሚሆነው መሆንም ያለበት ይሄ ነው ብዬ ሳስበው ራሱ እየሳኩ ምናምን ነበረ ማለት ነው። ምክንያቱም ማለት ሲደርስብን እናለቅሳለን። በነገራችን ላይ ሲደርስብን እያለቀስን ነገሩ ደግሞ ከገባን በኋላ እንስቃለን ማለት ነው። እኔም እንደዛ ነው የሆንኩት እንጂ ደስ ብሎኝ አይደለም የሳኩ ያለሁት ማለት ነው። ይሄን ልትረዱኝ ይገባል። እና እንደ ኤቲኤም ስለሚቆጥሩ ነው። ኤቲኤም ገንዘብ ከወሰድሽበት በኋላ ካርዱን አስገብተሽ ከወሰድሽ በኋላ ወይ ደግሞ ኮዱን ወጥሽ ከወሰድሽ በኋላ አመሰግናለሁ አይባልም። ይሄ ታወቀን መቼም እንግዲህ ብረት ነው እዛ ጋር ያለው እንጂ የሰው ልጅ አይደል አይናገር አይጋገር። እንዴት ብለሽ አመሰግናለሁ የምትይው? እኛም እንደ ኢቲኤም ስለተቆጠርን ነው እንጂ እኛ ችግር ሆኖብን አይደለም። የኛ ችግር ሆኖ እኛ ጥፋተኛ ሆነን የማንመሰገን ሰዎች ነን አይደለም። ገንዘባችን ከመሬት ተቆፍሮ የመጣ ድካም የሌለበት ላብ የሌለበት ሆኖ ሳይሆን የነሱ ችግርና በኢቲኤም መልክ ስለሚቆጥሩ ነው ማለት ነው። ስለዚህ ውዱ አይሄደ እስከዚህ ድረስ ከመጣሽ ደግሞ በድጋሚ ላይክ እና ኮሜንት ሰብስክራይብ ያደረግሽ ቤቴን አግዢኝ፣ እኔም አግዛችኋለሁ። ጥያቄ ካለባችሁ ያልተረዳችሁት ያልገባችሁ ነገር ካለ እንደዛውም ደግሞ በስደት ዓለም ላይ በእናንተ ላይ የሚደርስባችሁ የሆነ ጫና ምናምን ካለ እንደዚህ የራሳችሁን ህይወት ታሪካችሁን ማውራት ከፈለጋችሁ ኮሜንት ላይ አስቀምጡልኝና ስልክ ቁጥሬን እሰጣችኋለሁ። እኔ ለወደፊት ሀሳቤ ምንድነው መሰላችሁ አረብ ሀገር ያሉት እህቶቼን የማይመሰገኑትን እነዚህን እህቶቼን እንዲመሰገኑ የሚበላ ሰውዬ መብላቱን ብቻ ሳይሆን ቴንኪው ምንድን ለማድረግ ፈልጋለሁ። እናንተም ደግሞ እንድንመካከል የምትፈልጉት ሀሳብ ካለ ኮሜንት ላይ አስቀምጡልኝና እኔ ደግሞ ስልክ ቁጥሬን እሰጣችኋለሁ። እናወራለን። ፖስት መስፈራችኋለሁ። ጥያቄ የሆነባችሁን ነገሮች እናንተም ያላችሁበት ህይወትን ነገር አማክሩኝ፣ ንገሩኝ እላችኋለሁ። እናወራበታለን። ወዳችኋለሁ፣ አከብራችኋለሁ። እናንተ እግዚአብሔር ከእናንተ ጋር ይሁን። እንደዚህ እንግዲህ እስከዚህ ድረስ ከመጣችሁ አመሰግናለሁ፣ ወዳችኋለሁ። ለነገም ደግሞ ከኔ ጋር እንደምትቆይ ተስፋ አደርጋለሁ። ባይ